ታሪካችን የሚጀምረው ጀኒያ የተባለችን ሴት በማሳየት ሲሆን ትንሿ ልጇን አርያን ለመንከባከብ የምትችለውን ሁሉ የምታደርግ በችግር ውስጥ የምትገኝ ሲንግል ማም ናት። ፊልሙ የገንዘብ ማጣትን አስከፊነትና አንዲት ሴት ቤተሰቧን ለማዳን የምትሄድበትን ርቀት ያስመለክተናል። አነስተኛ ቤታቸው ከእጅ ወዳፍ በሆነ ኑሮ የመጣውን ጫና ያንጸባርቃል። ጀኒያም በተስፋ መቁረጥ ውስጥ የምትገኝ እናት ናት። ከቤቷ ስትወጣ የቤት ኪራይ ጊዜው እንዳለፈበት ከአከራዋ ግልጽ ማስጠንቀቂያ ይሰጣታል። በሌላ በኩል የልጇ የአርያም ጭንቀት ቀኗን የበለጠ ያከብደዋል። ትንሿ ልጅ ለትምህርት ቤት ምሳ የሚጠየቀውን $40 መክፈል ባለመቻሏ በአስተማሪዎቿና በክፍል ጓደኞቿ ፊት በይፋ እንደተዋረደች ትነግራታለች። ጀኒያም ዛሬ ደሞዝ እንደምትቀበል በመንገር ገንዘቡን ዛሬውኑ መታ እንደምትከፍልላት ቃል በመግባት ታረጋጋታለች። ነገር ግን ቀኗ ገና መበላሸቱ መጀመሩ ነበር። በሰፈራቸው አካባቢ ባለው ሱፐርማርኬት ውስጥ በገንዘብ ተቀባይነት ስራዋ ጀኒያ ተከታታይ የስሜት መቃወሶች ይገጥሟታል። አንዳንድ ደንበኞች በንቀት ያንቋሿታል። እንዲሁም የሥራ አስኪያጁ ሪቻርድ ደጋግሞ በትናንሽ ጉዳዮች ላይ ይጮህባታል። ቀድሞውንም በነበረው ነገር በድብርት ውስጥ የነበረችው ጀኒያ አለቃዋ በመምጣት የሱቁን ወለል እንድታጸዳ ያዛታል። ጀኒያም አለቃዋን ላለመሳደብ ራሷን ለመቆጣጠር ትሞክራለች። በዚህም ቅጽበት ስልኳ ይጠራል። የተደወለውም ከአርያም ትምህርት ቤት ነበር። በአስቸኳይም ወደ ትምህርት ቤት እንድትመጣ ይጠይቋታል። ጀኒያም እንድትሄድ እንዲፈቅድላት አለቃዋ ሪቻርድን ትለምነዋለች። እሱም ከብዙ ማንገራገር በኋላ ለ30 ደቂቃ ብቻ ፍቃድ ይሰጣታል። ወደ ትምህርት ቤትም ከመሄዷ በፊት የምሳውን ገንዘብ ለማግኘት በፍጥነት የቀራትን $47 ለማውጣት ወደ ባንክ ታመራለች። ነገር ግን ባንኩ አካውንቷ ውስጥ ቀሪ ሂሳብ መቀመጥ አለበት የሚለውን ደንብ በመጥቀስ ጥያቄውን ውድቅ ያደርጉባታል። በዚህም የደበራት ጀኒያ ወደ ትምህርት ቤቱ ትሄዳለች። ስትደርስም ልብ የሚሰብር ዜና ይጠብቃታል። የሚያስደነግጠውም ነገር አስተማሪዋ አርያን የቸለተኝነት ሰለባ ነች በማለት ለአሜሪካ የሕፃናት ጥበቃ አገልግሎት መስሪያ ቤት አሳውቃ ስለነበር ነው። ባለስልጣናቱም ያለምንም ቅድመ ማስጠንቀቂያ ለማብራራት እንኳን እድል ሳይሰጧት አርያን ይወስዱባታል። ይህም ጀኒያን ክፉኛ እንድትጎዳና ብቻዋን እንደቀረች እንዲሰማት አድርጓታል። በሐዘንና በተስፋ መቁረጥ ውስጥ የተዋጠችውም ጀኒያ ደሞዟን መቀበሏ ልጇን ለማስመለስ የሚኖራት ብቸኛ ተስፋ ሊሆን እንደሚችል በማመን ወደ ሥራ ቦታዋ በፍጥነት መሄድ ትጀምራለች። በከፍተኛ ፍጥነትም እያለች ሳታስበው የሌላ መኪና መንገድ ትዘጋለች። የመኪናውን ባለቤት የሆነው ነጭ ሰውዬ በመበሳጨት ሆን ብሎ እየተከተለ መኪናዋን መግጨት ይጀምራል። ከዛም ግጭቱን የተመለከተችው አንዲት ሴት ፖሊስ ሁኔታውን ለማረጋጋት ቦታው ላይ ትደርሳለች። ነገር ግን ሰውየው ራሱ ፖሊስ መሆኑ ሲታወቅ ሁኔታው በጀኒያ ላይ ይከርባታል። እሱም ጀኒያን ላይ መዛትና ማስፈራራት ይጀምራል። ነገር ግን ሴቷ ፖሊስ ጣልቃ በመግባት ሁኔታውን ለማረጋጋት ትሞክራለች። ሰውየውን ወደ ኋላ እንዲሄድ ታዘውና ጀኒያን ደግሞ የመንጃ ፍቃዷን ትጠይቃታለች። ግን በሚያሳዝን ሁኔታ የጀኒያ መንጃ ፍቃድ ጊዜው ያለፈበት ስለነበር ፖሊሷ ቅጣት ጽፋ መኪናዋን በመውረስ ሌላኛውን አስፈላጊ መንቀሳቀሻዋን ታሳጣታለች። በመጨረሻም ጀኒያ ከ2 ሰዓት አድካሚ ጉዞ በኋላ ሱፐርማርኬቱ ጋር ስትደርስ ሌላ ከባድ ችግር ይገጥማታል። አለቃዋ ሪቻርድ ከስራ እንደተባረረችና ቦታውንም በሌላ ሰው እንደተካው ይነግራታል። ጀኒያም በድንጋጤና በእንባ ተውጣ በድጋሚ እንዲያስብበት ትለምነዋለች። ነገር ግን ሪቻርድ ሐሳቡን ለመቀየር ፈቃደኛ አልነበረም። ከዚያም ገንዘቡ በጣም አስፈልጓት ስለነበር የመጨረሻውን ደሞዟን ትጠይቀዋለች። ሪቻርድ ግን አሁን እንደማይሰጣትና በፖስታ እንደሚልክላት በመንገር ይከለክላታል። ጀኒያም ገንዘቡን ሳትይዝ ላለመሄድ ሪቻርድን መማጸኗን ትቀጥላለች። በዚህም የጦፈ ክርክር መሃል 2 የታጠቁ ሰዎች በድንገት ወደ ሱቁ በመግባት ሪቻርድን ለመዝረፍ ይሞክራሉ። በዚህም መካከል ግርግር ይፈጠርና በደመነፍስና በፍርሃት ውስጥ ሆና ጀኒያ ጣልቃ በመግባት ከአንደኛው ዘራፊ ጋር ትታገላለች። በመጨረሻም በራሱ ሽጉጥ ተኩሳ ትመታዋለች። ከክስተቱም በኋላ ሪቻርድ ለጀግንነቷ እውቅና ከመስጠት ይልቅ ዝርፊያውን ያቀነባበረችው እሷ እንደሆነች በመናገር ይከሳታል። በሐሰተኛው ክስ የደነገጠችው ጀኒያ ስሜታዊ በመሆን እሱም ላይ በመተኮስ ትገለዋለች። አለቃዋ ሪቻርድ ላይም በአሳዛኝ ሁኔታ ከተኮሰች በኋላ ጀኒያ አሁንም በድንጋጤ ውስጥ ሆና የደሞዟን ቼክ በመያዝ ለመመንዘር በመጓጓት ከመንገዱ ተሻግሮ ወዳለው ባንክ ትሄዳለች። ገንዘብ ተቀባዩዋ ጋር ስትደርስም ቴሳ የተባለች የባንክ ሰራተኛ ግብይቱን ከመፈጸሟ በፊት ሕጋዊ መታወቂያዋን ትጠይቃታለች። ያኔ ነበር ጀኒያ ምንም አይነት መታወቂያ እንዳልያዘች የተረዳችው። ከዛም በከፍተኛ ጭንቀት ውስጥ ሆና ስላለችበት ሁኔታ በማስረዳት ቴሳን እንድትተባበራት ትለምናታለች። ነገር ግን ቴሳ የባንኩን ፖሊሲ መጣስ እንደማትችል ትነግራታለች። ጀኒያም አማራጭ ስታጣ ቀደም ብላ ከዘራፊዎች የወሰደችውን ሽጉጥ በድብቅ ታሳያታለች።
ምንም እንኳን ጄኒያ ገንዘቧን ለመቀበል ብላ ቢሆንም ሽጉጡን ያወጣችው፣ ድርጊቷ ግን ወዲያውኑ ሁኔታውን ወደ ታጠቀ ዝርፊያ ይለውጠዋል። ቴሳም ባለስልጣናቱን ለማሳወቅ በድብቅ የድንገተኛ አደጋ ማስጠንቀቂያ ቁልፉን ትጫናለች። የባንኩ ስራ አስኪያጅም የሆነችው ኒኮል ስለ ማስጠንቀቂያው ከፖሊስ ስልክ ይደርሳታል። ስለ ተጠርጣሪዋም እንድትገልጽ ትጠየቃለች። የጄኒያንም ሙሉ መረጃ ለፖሊሶች ትሰጣለች። ይህም በእንዲህ እንዳለ ቀደም ብሎ የሱፐርማርኬቱን ክስተት ስትመረምር የነበረችው መርማሪ ሬይመንድ ስለ ግድያው ፍንጮችን ለማግኘት ትሞክራለች። የክትትል ካሜራ ቀረጻውንም ስትመለከት ጄኒያ ወደ ተባለች ተጠርጣሪ ይጠቁማታል። ፖሊሶችም የኒኮልን መግለጫ ሲቀበሉ ሬይመንድ አሁን በባንኩ ውስጥ አጋጆችን የያዘችው ሰው ከሱፐርማርኬቱ ተኩስ ጋር ግንኙነት ያላት ሴት መሆኗን በፍጥነት ታረጋግጣለች። ወደ ባንኩም ስንመለስ ጄኒያ አሁን እንደ አደገኛ ወንጀለኛ፣ እንደ ባንክ ዘራፊ መታየቷን ስትረዳ በከፍተኛ ሁኔታ ትደነግጣለች። ይህም ፈጽሞ ልትሆኑ ያላሰበችው ነገር ነበር። እናም ምንም ጉዳት እንደማታደርስ ለማሳየት በመሞከር ጥቂት ታጋቾችን ትለቃለች። በመጨረሻም ከእሷ ጋር ውስጥ የቀሩት ኒኮል፣ ቴሳ እና አንዲት አሮጊት ሴት ነበሩ። ሁኔታው መረጋጋት የጀመረ በሚመስልበት ሰዓት ጄኒያ ከባንኩ ውጪ የሚተላለፈውን የቀጥታ ስርጭት የዜና ዘገባ ታያለች። በሌላ በኩል የሚያስደነግጠው ነገር ቀደም ብሎ መኪናዋን ሲገጩ የነበረውና በቃላት ያስፈራራት ፖሊስ የፖሊስ ልዩ ኃይሉ ቡድን አካል ሆኖ መምጣቱ ነበር። በፍርሃትና በፍትህ መጓደል ስሜት ውስጥ ያለችው ጄኒያ እጇን ከሰጠች በከባድ ፍርድ ለዓመታት እስር ቤት ውስጥ እንደምታሳልፍ በማሰብ ትረበሻለች። ድንጋጤዋም እያደገ ሄዶ ለሰላማዊ መፍትሄ የነበረውን ቀሪ ተስፋ ያጠፋል። በሌላ በኩል ጥቁር ሴትና ራሷ ሲንግል ማም የሆነችው መርማሪ ሬይመንድ የጄኒያን ጉዳይ ለመረዳት ትሞክራለች። ያለችበትንም ሁኔታ ጠልቃ ስትረዳ ጄኒያ በገንዘብ ብቻ ሳይሆን ከቤቷ እንደተፈናቀለች ስትረዳ ሬይመንድ በጄኒያ ችግር ውስጥ የራሷን ሕይወት ማየት ትጀምራለች። ይህም ግንኙነት በሕግ ተቃራኒ ቦታ ላይ ቢቆሙም በሁለቱ ሴቶች መካከል ጥልቅ ስሜታዊ መግባባትን ይፈጥራል። ከዛም የባንኩን ፍጥጫ በሰላማዊ መንገድ ለመፍታት በሚሞክሩበት ሰዓት የሬይመንድን ከጄኒያ ጋር የነበረውን ውይይት በአንደኛዋ ታጋች አማካኝነት በቀጥታ ይተላለፋል። በውይይቱም ወቅት ጄኒያ ህመሟን መናገር ትጀምራለች። የተማመነችባቸው ተቋማት በሙሉ መኖሪያ ቤት፣ ትምህርት ቤት፣ ስራ፣ ባንኮች በጣም በተቸገረችበት ወቅት እንዴት እንደከዷት ትተርካለች። ቀን ንግግሯም ከሬይመንድ ጋር ብቻ ሳይሆን ስርጭቱን ከሚከታተሉት ህዝቦች ጋርም ይስማማል። ለሬይመንድም የጄኒያ ቃል የጋራ ትግላቸውን ያስተጋባል። ይህ እንደ ሲንግል ማም ለመኖር ስትጥር ስርዓታዊ ቸልተኝነትን መጋፈጥ ምን እንደሚመስል ያስታውሳል። ከዛም ሬይመንድ የራሷን ታሪክ ማካፈል ትጀምራለች። ምንም በሌለበት ማደጎ እናቷ እንደ እሷ ስትታገል መመልከቷንና የህብረተሰቡ ግዴለሽነት አንድን ሰው እንዴት ወደ ገደል ጫፍ ሊገፋ እንደሚችል በራሷ እንደተረዳች ትናገራለች። ይህም የጋራ ታሪክ ጄኒያን በዚህ የተሰባበረ ስርዓት ሌላ ሰለባ እንዳትሆን ለመከላከል ያላትን ቁርጠኝነት ያቀጣጥለዋል። በዚህም ጄኒያን እንደ ወንጀለኛ ሳይሆን እንደ ሰው ለመያዝ ፈቃደኛ የሆነች ብቸኛዋ ባለስልጣን ትሆናለች። ነገር ግን ኤፍቢአይ ጣልቃ ሲገባ ሁኔታዎች በፍጥነት ይባባሳሉ። ኃይልም ለመጠቀም መወያየት ይጀምራሉ። ገዳይ ኃይላቸውንም ለመጠቀም ይዘጋጃሉ። የሁኔታውንም አጣዳፊነት የተረዳችው ሬይመንድ ፈጣን እርምጃ ትወስዳለች። ቀደም ብሎ በትራፊክ ግጭቱ ወቅት ጄኒያን ያስጨነቃትና ለአደጋ ያጋለጣትን ፖሊስ በመጋፈጥ ከቦታው ታስወግደዋለች። ከዚያም ጄኒያ በቀጥታ አሁን ማንም እንደማይጎዳት ታረጋግጥላታለች። ጄኒያን በድንጋጤ ውስጥ ብትሆንም ሬይመንድን ማመን በመጀመሯ እጇን ለመስጠት ዝግጁ መሆኗን ምልክቶች ትሰጣለች። በችግሩ ጊዜ ለጄኒያ ማዘን የጀመረችው የባንኩ ስራ አስኪያጅ ኒኮል አስፈራሪው ፖሊስ መባረሩን በማረጋገጥ ይበልጥ እንድትረጋጋ ትረዳታለች። ከዚያም ወሳኝ የሆነው ቅጽበት ሁሉንም ነገር ይለውጠዋል። ኤፍቢአይ የጄኒያን የተቋረጠውን ስልክ መስመር ሲመልስላት ለረጅም ጊዜ ስትጠብቀው የነበረው ጥሪ ከእናቷ ይደወልላታል። እናቷም ልብ የሚሰብር ዜና ትነግራታለች። ልጇ አሪያ ባለፈው ቀን መሞቷን ትነግራታለች። ይህም ጄኒያን በከባዱ ያስደነግጣታል። የልጇ የአሪያ ሞት አሰቃቂ ዜናን ተከትሎ ጄኒያ ወደ አእምሮ መቃወስ ውስጥ የገባች ትመስላለች። በሐዘን በአእምሮ ጉዳትና በድካም ተውጣ አእምሮዋ በእውነታና በፍርሃት መካከል ያለውን መስመር ማደብዘዝ ይጀምራል። ከእውነታው በራቀ በዚህ የድንጋጤ ሁኔታ ውስጥ ሊከሰት የሚችለውን አስከፊ ነገር በምናቧ እየሳለች ኤፍቢአዮች ባንኩን ሲወሩ እሷን በጥይት ሲገሏትና ኒኮልን እየጎተቱ ሲወስዷት ይታያታል። ይህም በፍርሃትና በተስፋ መቁረጥ ውስጥ የተሞላ ራዕይ፣ የእሷ ታሪክ እንደ ሌሎች ብዙዎች በአመፅና በዝምታ እንደሚያልቅ ያላት የእምነት ማሳያ ህልም ነበር። ነገር ግን የአስፈሪ ዕጣ ፈንታ በምናብ ብቻ የተፈጠረ ነበር። ከዛም ጄኒያ በችግሩ ጊዜ እሷን መርዳትና ማዘን ወደ ጀመረችው
በባንኩ ስራ አስኪያጅ ኒኮል አማካኝነት ከህልሟ ታነቃታለች። ከዛም ኒኮል በአካልም ሆነ በስሜት በመቅረብ የጄኒያን እጅ ይዛ ከባንኩ አብራት ትወጣለች። ድርጊቷ ደፋርና ከራስ ወዳድነት የጸዳ ነው። በኃይል ምላሽ ለመስጠት በተዘጋጁ የኤፍቢአይ ወኪሎች እንዳትመታ ለመከላከል ራሷን እንደ ሰው ጋሻ ታደርግላታለች። ድርጊቷም ግልጽ መልእክት ያስተላልፋል። ጄኒያ አስጊ እንዳልሆነችና መሞት እንደማይገባት ያሳያል። ከዛም በዚያች ወሳኝ ቅጽበት መርማሪ ሬይመንድ ስርዓቱን በመተላለፍ ከፖሊሶች ተለይታ ወደፊት በመራመድ ጄኒያን በእርጋታ በመቅረብ ማንም ሌላ ሰው ከመንቀሳቀሱ በፊት በደህንነት በቁጥጥር ስር ታውላታለች። የሬይመንድ ጣልቃ ገብነት ጄኒያን በአካል እንድትጠበቅ ብቻ ሳይሆን በችግሯ ጊዜ ሁሉ የተነፈገችውን ክብር እንድታገኝም ያረጋግጥላታል። እናም በፊልሙ ውስጥ ለመጀመሪያ ጊዜ ጄኒያ ድምጿ አልታፈነም፣ ታይታለች፣ ተሰምታለች፣ እንድትኖርም ተፈቅዶላታል። እናም በዚህ ፊልም አንድ ሴት ብቻዋን የዓለምን ሕግ ስትጋፈጥ እየተመለከትን የፊልም ዳሰሳችን ያልቃል። በሌላ ፊልም ዳሰሳ እስክንገናኝ ድረስ ቻው።